ወደ መስጊድ ሄድኩኝ። ለካ ሰዓቱ ገና ነው። የድሮ ሰዎች ቤታቸውና ቀብራቸው ይቀራረባል። ስለዚህ ሁሉ ጊዜ ሞትን ለማስታወስ ችግር አልነበረባቸው። ሰዓቱ ስላልደረሰ አንድ የተቆፈረ ጉድጓድ አገኘውና ትንሽ እንደዚህ ተጋደምኩኝ። በህልሜ ምን አየሁኝ አሉ ሼክ ሳሊህ ረዲየላሁ ዐንሁ። ጠቅላላ ከቀብር ውስጥ ያሉ አሟት ወጡና ሳያቸው ሁሉም ያምርባቸዋል። አንድ 17 ዓመት ልጅ ተጎሳቅሏል። የለበሰው አመዳም ልብስ ነው። ሁሉም ሰዎች እንደዚህ በጨርቅ የተጠቀለለ ይዘዋል። እሱን እየከፈቱ ይበላሉ። ልጁን ሄድኩና ጠየቁታል። አንተ አሟት አይደላችሁም እንዴ? አዎ አሟት ነው። ታዲያ እነዚህ ሰዎች ምንድነው የሚሰሩት? እነዚህማ የታደሉ ሰዎች ኸሚስ ማታ ለጁማ ሰደቃ የሚያደርጉላቸው ቤተሰቦች አሏቸው። አንተሳ? የኔማ ያ ሼክ ሳሊህ አይዋ የሚነገር አይደለም። ከናቴ ጋራ የመጨረሻ ሀብታም ናት እናቴ። ከናቴ ጋራ በረሃ ላይ ሲሄድ በረሃ ላይ ሞትኩባት። ከዛ ሄዳ ደግሞ ባላገባች እስካሁን ድረስ አንድም ቀን ሰደቃ አድርጋልኝ የሚልክልኝም ስለሌለ ነው። ኢተቅላህ ያ ሼክ ሳሊህ ቤቷ ካፍራት ወንዝ አጠገብ ስለሆነ ሂድና እናቴን ጠይቅልኝ ብንንስቅ ህልም ሰላቴን ሰገድኩና ፈረሴን ጭኜ። በነገራችን ላይ የሞተ ሰው በህልም መጥቶ የነገረህ ነገር ላይፍ ነው። የሞተ ሰው በህልም መጥቶ የነገረህ ነገር ትክክል ነው። የሐቅ ቦታ ላይ ስላለ መዋሸት አይችልም። የሚመጣው በመልእክት ነው። በመላእክት ታጅቦ ነው የሚመጣው። ጀሰድ ይሞታል እንጂ ሩህ አይሞትም። ፈረሴን ጭኜ ልክ ባለኝ ቦታ ላይ ሄድኩኝ። በሩን ሳንኳኳ አገኘኋት። አይዋ ምን ፈለክ ያ ሼክ አለች። ልጅ አለሽ ወይ አልኳት። የለኝም አለች። ነበረሽ ወይ ስላት አለቀሰች። ከዛ በኋላ ያየሁትን መናም ነገርኳት። 3000 ቆይቷል ካለቡ 3000 ድርሃም ሰጠ። ሁለተኛ ቁረተል አይኔ የአይን ብርሃኔን አረሳው። ከእንግዲህ በኋላ ሰደቃ አድርግ። ያንን ገንዘብ ወሰድኩና ለሰደቆች አከፋፍዬ አይ ዓሊም እዛች ቦታ ላይ ሂጅተኛ ሆንኩ። እንዳለ ተነሳ። ልጁ ገና ሲመጣ ምን አለኝ? ጀዛከ ኩሉ ነፍሲን